ምንም ኦሮምኛ ሳልችል እንዴት ኦሮምኛ ፊልም እንደሰራው ልንገራችሁ። ከናፉ ፈላነ ከነ ልቂም ሲቲ ዋነምቺ ሱንጎድ አዳኑፍ ባስ ሲድኩባይ እኒ ደሙንሳ ማለት ተላሉ ኤጂ ከናን ድረስ እንደ መገሩ ሁንቱ እንትና ደባሴ ቶክቲ ምንጁ በኤዲቲንግ ህይወቴ ውስጥ ከአንድም ሁለት የሲኒማ ቤት የኦሮምኛ ፊልሞችን ሰርቻለሁ። አንዱ እንደውም ራሴ ጽፌ አስተርጉሜ ያሰራሁት ገቲማቲ የተባለ የኦዳ አዋርድ ፊልም የበላ ኦሮምኛ ፊልም አለኝ። እኔ ግን ኦሮምኛ አልችልም። እንዴት ልሰራው ቻልኩኝ? ይህንን ትሪክ የተማርኩት ናይሮቢ ስልጠና ላይ ነው። እዛ ለፕራክቲስ የተሰጠን በስዋሂሊም በተለያዩ ቋንቋዎች የተሰሩ ቪዲዮዎች ነበሩ። እነዛን ድምፃቸውን ሁሉ ብቻ በመከተል አሁን ሁለት ሰው እዚህና እዚህ ቆመው ሲያወራ ትርጉማቸውን ሳይሆን ድምፃቸውን የተናገሩትን ብቻ በመስማት ከዚህ ቆርጦ ከዚህ ቀጥሎ ማገጣጠም እንደሚቻል አየን። ከዛም እዚህ መጥቼ ኦሮምኛ ፊልም ላይ ፕራክቲስ አደረኩት። ያለማንም እርዳታ ገጣጥሜውም ሲጨርስ የኦሮምኛ ተናጋሪዎች መጥተው ሲያዩት ያን ያህል ብዙ ችግር አላገኘሁበትም። ለምን? ሞስት ፕሮባብሊ 2 ወይ 3 ሰው ነው የሚነጋገረው። እዛ ላይ ዋይድ ላይ ክሎዝ አፕ ላይ ማን ምን እያለ እንደሆነ ትርጉሙን ሳይሆን ድምፁን ማወቅ ስለሚቻል በዛ ተመርጬ ነበር የሰራሁት። ስለዚህ ሚስጥሩ ይሄ ነው። ያን ያህል ከባድ አይደለም። በተለያየ ቋንቋ የተሰሩ ነገሮችም ካሉ ልትልኩልኝ ትችላላችሁ። የተቀረጹ ማንኛውም ቪዲዮዎች አሉት እንግዲያውስ ወደ እኔ ይላኩ። ፊልሞች፣ ዶክመንተሪዎች፣ ክሊፖች፣ ማስታወቂያዎች እንዲሁም የተለያዩ የቲክቶክ ቪዲዮዎች እንዲሁም የዩቲዩብ ቪዲዮዎችን ኤዲት አድርገን በፍጥነት በጥራት እናቀርባለን። ይደውሉልን፣ ይጻፉልን።